የአንዲት ጀግና ሴት ታሪክ ልንገራችሁ። ታሪኩ በእውነተኛ ታሪክ ላይ የተመሰረተ ሲሆን የሚተርከው የባሌ ታሪኮቹ ሼክ ነው እና ያነት ወጣቱ ነግሮት ማለት ነው። እና ወጣቱ ምንድነው የሆነች ሴት ይወዳን። ያቺ ሴት ደግሞ በቀሪያው የምትታወቅ በጣም አላህ Subhanahu Wa Ta'ala የምትፈራና ለድኗ በጣም ጀግና የሆነች ሴት ናት። ይቺን ሴት ለማግባት ሲልክ ሽማግሌ አልፈልግህም ብላ ትመልሰዋለች። ምክንያቱም እሱ በቆንጅናውና በሀብቱ የሚታወቅ ሰው ስለነበረ ሴቶች ይፈልጉት ነበር። ሴቶች ስለፈለጉትኝ እሷ ግን አልፈልግም ስላለችው በጣም ተናደደና እልህ ያዘው። ከዛ በኋላ እሷ ማናትኝና እምቢ የምትለው ስለዚህ አንገቷን ደፍታ ወደኔ እንድትመጣ ነው የምፈልገው ሄጄ ሰሒራ አሰራለሁ ወይም ደግሞ ጠንቋዮችን አስደግምባታለሁ ይሄንና ወደ ሆነ ጠንቋይ ይሄዳል። ከዛ ሄደው ጠንቋዩን ሲጠይቀው እንደዚህ መወዳት ሴት ነበረች ነው ወደኔ እንድታመጣልኝ ሲለው አሬ በጣም ቀላል አይደል እንደ ምናምን ስለዚህ ነገና ቶሎ ይለዋል። ግን ብሩ በጣም ይበዛብሃል ሲለው ምንም ችግር የለውም ይለዋል። ከዛ በኋላ በበነገታው ሲሄድ በጣም ይቅርታ አድርግልኝ ጂኖችን ወይም ደግሞ እነዚህ ሸያጢኖችን ስልክ ወደ ሴትየዋ እሷ የሆነ ታጅባለች ወይም ደግሞ ሸይጣኖቹ አያዋትም እሷን ማየት አይችሉም። ስለዚህ እምቢ ሰላለኝ ሞክሬ ነበር በጣም ብዙ ጊዜ እምቢ ሰላለኝ ከኔ ወደ ተሻለ ሰው ልላክህ ከኔ ተሻለ እኔን ያስተማሪ ሰው አለ ወደዛ ልላክህ ይለዋል። ከዛ በኋላ ይሄም ወጣት እሺ ልና ወደዛኛው ከዚህኛው ከፍ ወዳለው ሳሂር ወይም ደግሞ ወደ ጠንቋዩ ይሄዳል። ጠንቋዩም ደግሞ ይሄ በጣም ቀላል ነው ነገር ግን ብዙ ብር ያስከፍልሃል ይላል። የፈለከውን ያክል እሰጥሃለሁ ምንም ችግር የለም ዋናው ነገር ግን እሷ የኔ ሚስት እንድትሆን አድርግልኝ ይለዋል ማለት ነው። ከዛ በኋላ እሺ ይልና አሁንም ነገ ነው ይለዋል። በበነገታው ሲሄድም አሁንም ተመሳሳይ የሆነ ከዚህኛው ሳሂር ጋር ተመሳሳይ የሆነ መልስ ይመልስለታል። በጣም በሆነ ነገር ተሐጅባለች እኔ ላያት አልቻልኩም። ደጋሚዎችንም ልክ እንትኖችንም ልክ የነበረ ሸያጢኖችን ልክ የነበረ ነገር ግን በሆነ ነገር ተሐጅባለች በፍጹም ላያት አልችልም ወይም ተከልላለች ቢሆን ከልላታል። ወደሷ ሲደርሱ እሷን የሚከልል ነገር በጣም ትልቅ ቦታ አለና እሱን ሰላልቻልን ከኔ በላይ ወደሆነ ሳሂር ልላክህና እዛ ሄደህ ድግምት ማሰራት ትችላለህ ይለዋል። ከዛ በኋላ እሺ ልና ከሱ ያንኛውን ያስተማረው ድግምት ያስተማረው ሰውዬ ጋር ይሄዳል። ከዛ በኋላ ያነ ሰውዬ እንግዲህ ሁላቸውን የሚያስተማረው ስለሆነ በጣም በድግምት የታወቀ ስለነበረ ሸያጢኖቹም ደግሞ ከዛ በላይ ነው የሚታዘዙት ማለት ነው። እና እነዚህ ሸያጢኖች ሂደው ማንንም ቢሆን አሸንፈው የሚመጡ ስለሆኑ በፍጹም አትመለስም አብሽር ይለዋል። ነገር ግን ይሄን የሚያክል ብር ያስከፍልሃም ብሎ ብዙ ብር ይጠራበታል። ከዛ በኋላ እሺ ልና ተስማምቶ ወደ ቤቱ ይመለሳል። በበነገታው ሲሄድ ተመሳሳይ የሆነ ነገር ይመለስለታል ማለት ነው። እነዛ ጂኖች በጣም አስከፊ ሆነ ወይም ደግሞ እነዛ ሸያጢኖች ማለት ነው አስከፊ የሆነ ድርጊትን የሚያደርጉ ቢሆኑ ነገር ግን እሷ ላይ መድረስ ስላልቻሉ ተመልሻለሁ ይቅርታ አድርግልኝ ብርህን ውሰድ አልፈልግም ብሎ ይመልስለታል ማለት ነው። ከዛ በኋላ ይቺ ሴትዮ ስትጠየቅ ምንድነው የዚች ሴትዮ ከእንደዚህ አይነት ነገር የከለላት ነገር ምን እንደሆነ ታውቃላችሁ? ሱረቱል በቀራን በየቀኑ ተቀራ ነበር። አላህ መልእክተኛ አለይሂ ሰላቱ ሰላም በሐዲሳቸው ምን ይላሉ? اقرأوا سورة البقرة سورة البقرة انقروا في بيوتكم ببيتاتكم فإن الشيطان لا يدخل بيتا يقرأ سورة البقرة فيه سورة البقرة سورة البقرة የሚቀርበት ቤትኮ ሸይጣን መግባት አይችልም ብለው ያላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል። እና ይቺ ሴትዮ ያላህ መልእክተኛ አለይሂ ሰላቱ ሰላም ያሏትን በመተግበሯ አላህ Subhanahu Wa Ta'ala ከእንደዚህ አይነት ሙሲባ ጠበቃት ማለት ነው። ያን ሰውዬም ተውበት አድርጎ ወደ አላህ ተመለሰ በሷ ሰበብ ማለት ነው። ገብታችኋል? ስለዚህ እኛም በመንችለው አቅም ሱረቱል በቀራን መቅራት አንርሳ። አፍካሩ ሰባህ ወልመሳ አንርሳ። አላህ Subhanahu Wa Ta'ala እሱም በማውሳት ላይ ያግዘን። اللهم أعنا على ذكرك وشكرك وحسن عبادتك الله يحفظكم والسلام عليكم.